የዜጎችን ማህበራዊ ዋስትና ማረጋገጥ የዜግነት ግዴታ እንደሆነ የጡረታ መዋጮ ፔሮል ቤዝድ ነው። ምክንያቱም ከጀርባው ሰው አለ። የሰው ህይወት ነው። በልቶ የመኖር ጉዳይ ነው። ቤተሰብ እንዲቀጥል የማድረግ ጉዳይ ነው። ሰላም ጤና ይስጥልኝ ክብራትና ክብራን። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር የጡረታ ጭማሪን በተመለከተ አዲስ መረጃ ይፋ አደረገም። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በበኩሉ ያስመዘገብናቸው ስኬቶች ለጡረተኞች ጥያቄ ምላሽ ለመስጠት በቂ ናቸው ብለዋል። ጡረተኞች የጡረታ አበል ጭማሪ ጥያቄን ለበርካታ ጊዜ እየጠየቁ ይገኛሉ። አሁንም እየጠየቁ ነው። ይህንን በተመለከተ ሁለቱም ድርጅቶች ምን አሉ የሚለውን በዝርዝር እንመለከታለን። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ኦፕሬሽን ዘርፍ ምክትል ዋና ስራ አስፈጻሚ መሰረት ዘለቀ እንዲሁም የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ዋና ስራ አስፈጻሚ አቶ ሸጉ ኬሎ በጉዳዮቹ ላይ ምን አሉ? የጡረታ ጭማሪውስ መቼና እንዴት ተግባራዊ ሊሆን ይችላል የሚለውን መረጃ ይዘንላችሁ ቀርበናል። የሀገር ባለውለታ ጡረተኞችን በተመለከተ የሚወጡ አዳዲስና ትክክለኛ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃው አልፈናል። አንዳንድ የግል ድርጅቶች የሰራተኞቻቸውን ትክክለኛው የጡረታ መዋጮ እንዳይሰበሰብ ደሞዝ አሳንሰው ያሳውቃሉ ተባለም። የግል ሰራተኞች ማህበራዊ ዋስትና አስተዳደር ድርጅቶቹ እስከ 3 ወር ሳይከፍሉ ከቆዩ ከሂሳብ ደብተራቸው ላይ ይቀነሳልም ብለዋል። ባለፉት 6 ወራትም ከ39 ቢሊዮን ብር በላይ ከግል ድርጅት ሰራተኞች ተሰብስቧል ያለው ተቋሙ ከ8 ዓመት በፊት ከነበረው ገቢው የ34 ቢሊዮን ብር ብልጫ አለው ብለዋል። አንድና ከአንድ በላይ ሰው የቀጠረ ማንኛውም የግል ድርጅት ሰራተኛውን ወደ ጡረታ እቅድ የማስገባት ግዴታ እንዳለበት የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር አስታውሷል። የጡረታ መዋጮ ከሰራተኛውም ከቀጣሪውም ድርጅት ተቀንሶ በጊዜ ገቢ መሆን እንዳለበት ነው የአስተዳደሩ የኦፕሬሽን ዘርፍ ምክትል ስራ አስፈጻሚ አቶ መሰረት ዘለቀ የተናገሩ። ከሰራተኛው 7 በመቶ ከአሰሪው ደግሞ 11 በመቶ ተቆርጦ በአጠቃላይ 18 በመቶ በየወሩ ለአስተዳደሩ ገቢ መሆን እንዳለበት ነው ይህንኑ አስመልክቶ በወጣው ሕግ ላይ የተደነገገው። ከሰራተኞች ላይ ተቀናሽ ተደርጎ ነገር ግን ገቢ ካልሆነ ራሱ ድርጅቱ ይከፍላልም ይላል ሕጉም። መዋጮን በጊዜው ገቢ ማድረግ ላይ ግን ብዙዎቹ የግል ድርጅቶች ዘንድ አሁንም ሰፋ ያለ ችግር ይታያል ብለዋል። አንዳንዶቹ የሰራተኞቻቸውን ደሞዝ አሳንሰው በማሳወቅ ትክክለኛ የጡረታ መዋጮ እንዳይሰበሰብ እንደሚያደርጉ ነው የጠቀሱት። እንደ መፍትሄም ዝቅተኛ የደሞዝ ወለል በሀገር አቀፍ ደረጃ እስኪወጣ ድረስ ድርጅቶቹ ታክስ የከፈሉበትን የደሞዝ መጠን በማየት የጡረታ መዋጮ በዚያ ልክ እንዲከፈል ለማድረግ መታሰቡን ተናግረዋል። ሙሉ ለሙሉ መዋጮ በማይከፍሉ ድርጅቶች ላይም ጠበቅ ያለ ክትትል በማድረግ ወደ ስርዓቱ ለማስገባት እንሰራለን ብለዋል። የሰራተኞቻቸውንም የድርጅታቸውንም የጡረታ መዋጮ ቀንሰው በጊዜው ገቢ የማያደርጉ ተቋማት ግን ራሳቸውን ላልተገባ ቅጣትና ወለድ እየዳረጉ መሆናቸውን ማወቅ አለባቸው ሲሉ አቶ መሰረት ተናግረዋል። መዋጮን በጊዜው ገቢ የማያደርጉ ድርጅቶች ከተደረሰባቸው የራሳቸውንና የሰራተኛውን ክፍያ ከወለድና ቅጣት ጋር እንዲከፍሉ ይደረጋል ተብሏል። የጡረታ መዋጮን በጊዜው ገቢ የማያደርጉ ድርጅቶች ሀብት ንብረታቸው እንዲሸጥ ጭምር ሊደረግ እንደሚችል ተጠቅሷል። አስተዳደሩ በ2018 በጀት ዓመት 9 ወራት ብቻ 39.7 ቢሊዮን ብር የጡረታ መዋጮ መሰብሰቡንም ይፋ አድርጓል። ይህም ለጡረተኞች የጡረታ አበል ይጨመር ጥያቄያቸው ምላሽ ለመስጠት ያግዛል ተብሏል። ከ8 ዓመት በፊት በዓመት ይሰበሰብ የነበረው የጡረታ መዋጮ 5 ቢሊዮን ብር እንደሆነ ስራ አስፈጻሚው አስታውሰዋል። አስተዳደሩ በ2018 ሙሉ ዓመት 55 ቢሊዮን ብር የጡረታ መዋጮ ለመሰብሰብ አቅጃለሁ ነው ያለውም። አሁን ላይ በግል ድርጅቶች የሚሰሩ 2.5 ሚሊዮን ሰዎች በጡረታ እቅድ መሸፈናቸው ተጠቅሷል። የግል ድርጅቶች ውስጥ የሚሰሩ ሰራተኞች ከደሞዛቸው ላይ የተቆረጠ የጡረታ መዋጮ በትክክል ገቢ ከተደረገ የጡረተኞች መብቶችና ጥያቄ በተገቢው መልክ ምላሽ ያገኛል ብለዋል። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ትክክለኛው የጡረታ መዋጮ እንዳይሰበሰብ የሰራተኞቻቸውን ደሞዝ አሳንሰው በሚያሳውቁ ድርጅቶች ላይ ጠንካራ የሕግና የቅጣት እርምጃዎችን ይፋ አድርጓል።
ይህም እርምጃ የጡረተኞችን መብትና ጥያቄ በተገቢው መንገድ ለመመለስ ትልቅ መሰረት እንደሚሆን ተገልጿል። ይህ በእንዲህ ያለ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ያስመዘገበውን ስኬት አስመልክቶ ለሰራተኞቹ የምስጋናና የእውቅና የመስጠት መርሃ ግብር አካሂዷል። በዚህ መርሃ ግብር ላይ የተገኙት የአስተዳደር ዋና ስራ አስፈጻሚ አቶ ሸጉ ኬሎ እንዳሉ ተቋሙ በተለያዩ ከተሞች ያስገነባቸውን 8 ዘመናዊ የቢሮና የንግድ ህንፃዎች ግንባታ አጠናቆ በደማቅ ስነ ስርዓት በማስመረቁ በየደረጃው የሚገኙ የስራ ኃላፊዎችና ሰራተኞች በትጋት በማከናወናቸው የተገኘ ውጤት በመሆኑ ሁላችሁም ልትመሰገኑ ይገባል ብለዋል። ወደፊትም እንዲህ አይነት ስራዎች ተጠናክረው የሚቀጥሉ በመሆኑ አሁንም መደጋገፍን መሰረት በማድረግ በአንድነትና በጋራ ሆነን የተቋሙን ስኬት ማስቀጠል ይጠበቅብናል ብለዋል። አስተዳደሩ በዋናነት የተቋሙን የመፈጸም አቅም በማሳደግ የመንግስት አገልግሎት ጡረታ እቅድን የማጠናከርና የማስፋት የኢንቨስትመንት ፈንዱን በማዳበር የጡረታ ባለመብቶችን ገቢ በየጊዜው የማሻሻልና በፈንድ አስተዳደር ላይ የሚታዩ የመልካም አስተዳደር ችግሮችን በቁርጠኝነት በመቅረፍ የጡረታ ፈንዱን ቀጣይነትና አስተማማኝነት የማረጋገጥ ኃላፊነቶች በማቋቋሚያ ደንቡ ላይ ተቀምጠውለታል። በመሆኑም እነዚህን ዓላማዎች ለማሳካትና የጡረታ ባለመብቶችን ሕይወት ለመለወጥ በትብብር በመስራት በቴክኖሎጂ የተደገፈ የላቀ አገልግሎት የሚሰጥ ጠንካራ ተቋም ማድረግ ይጠበቅብናል ብለዋል። በዚህ መርሃ ግብር ላይ ላለፉት 2 አስርት ዓመታት አስተዳደሩን በኃላፊነት በመምራት አሁን ለደረሰበት ስኬት እንዲበቃ በማድረግ የላቀ አስተዋጽኦ ላበረከቱት የቀድሞ ዋና ስራ አስፈጻሚ አቶ ዳባ ኦሪያ ምስጋናና እውቅና የመስጠት ስነ ስርዓት ተካሂዷል። በዋናው መስሪያ ቤት በተካሄደው በዚህ መርሃ ግብር ላይ የአስተዳደሩ አመራሮች፣ የስራ ኃላፊዎች፣ የአዲስ አበባና የመሃል ሪጅን ጽህፈት ቤት ኃላፊዎችና ሰራተኞች ተገኝተዋል። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ያስመዘገባቸው ግዙፍ የቢሊየን ብር የፈንድ ስኬቶችና የህንፃ ኢንቨስትመንቶች የጡረተኞችን የገቢ ማሻሻያ ጥያቄ በተግባር ለመመለስ በቂ አቅም የፈጠሩ መሆናቸውን አስታውቀዋል።